ብዙ ስራ እንሰራለን ታምልህ ገና ጀምረናል እንጂ ምንም በዚህ መንጫጫት የሚያስፈልግ አይደለም። ገና ብዙ ይጠበቅብናል። ብዙ ታሪክ ልንሰራ ነው። በዚህ ትግል ውስጥ የቆምነው የአማራን ጥቅም ለመሞገት እና ዲፌንድ ለማድረግ በየአካባቢው በየቦታው እንሰለፋለን። 24 ሰዓት ስራችን የህዝባችንን ጥቅም እና የህዝባችንን ጥቅም ማስከበር ነው አይደለም። ስለዚህ ገና ጅምር ነው። ኦኬ በርካታ እቅዶች በርካታ ልናሳካቸው የምንፈልጋቸው ነገሮች አሉ። አማራ አብሮን በዚህ ሂደት ውስጥ እንዲቆም ነው የምንጠይቀው ዘውትር ማለት ነው። ማናሳካው ነገር የለም። ይሄ ትውልድ ብዙ ነገር ይሰራል በእርግጠኝነት የምናገረው ማለት ነው። እና ለዛ ታሪክ ተዘጋጅተን እንጠብቅ ለማለት ነው። እናነሳዋለን። ትላንት የነበረውን ጉዳይ ብዙዎቻችሁ አስተያየት አሰጣችኋል። በተለያየ መንገድም እንትን ለማድረግ የሚሞክሩ አካላትንም አይቻለሁ ነው። ለምን እንደሆነ አውቃለሁ። በምናውቀው ሰልፍ ላይ ነው ያለነው። በነገራችን ላይ በዚህ ፊልድ ኦኬ ይሄ ፊልዳችን ነው እና በፊልዳችን ነው ያለነው። በማናውቀው መተን አይደለም የምንደናበረው የሚለውን ነገር በደንብ ማወቅ ያስፈልጋል። ስለዚህ የሚነሳውን እያንዳንዱን ነገር በደንብ ምላሽ የምንሰጥበት ይሆናል ፕሮግራማችን ላይ ማለት ነው። ማዕበል እየመጣ ነው። አፋብን ነው እየነገረን ያለው። ማዕበል እየመጣ ነው። ዛሬ በጣም በርካታ ወታደራዊ ትርምስ ነው ያለው። ከተማ ይለቃል፣ ከተማ ይይዛል፣ ወደ ደቡብ ሚሊሻ እንቀሳቀሳል፣ ወደ ምስራቅ ሚሊሻ እንቀሳቀሳል፣ ወደ ምዕራብ ኦህዴድ ቤት ከባድ ትርምስ ነው ያለው። ባይዘወይ ግልጽ አድርገን የምንናገረው የተለየ የታሪክ ምዕራፍ ውስጥ ገብተናል። ትግሉ የተለየ የታሪክ ምዕራፍ ላይ ነው ያለው። ይህንን በደንብ መገንዘብ ያስፈልጋል። ትላንት አርበኛ አስረስ ያስተላለፋቸው ጠንከር ያሉ መልእክቶች አሉ። በሌላ ፕሮግራም ላይ ስለነበርና አልዳሰስናቸውም እንጂ በጣም የሚገርሙ ናቸው። በዛ ላይ ቤት ስራችን እየተጠናቀቀ ነው። በጎጃም በጎንደር ሰሞኑን እየሆኑ ያሉ ነገሮችንም በተመለከተ እንደዚሁ ቃለ መጠየቅ አድርገናል ከአርበኛ አስረስ ጋር። እሱንም ቃለ መጠየቅ ወደ እናንተ የምናደርስበት ነው። የኛ ሙግት አለ። ስርዓቱ ፈርሷል ሲል ኤፍፒ ይዞት የወጣው መግለጫ አለ። በቁም ስር ላይ ስላለ አንድ ጀነራል መረጃዎች ደርሰውናል። እነዚህን ሁሉ ወደ እናንተ የምናደርስበት ነው። በርከት ያሉ ጉዳዮች አሉ ከጀነራል ሰዓረ ገዳይ ጋር ተያይዞ ቤተክርስቲያንን በተመለከተ ስርዓቱ መፍረስ በተመለከተ እየወጡ ያሉ ዓለም አቀፋዊ ሪፖርቶች፣ ኢንዴፕዝ አናሊሲስ እንደዚሁ ዳትኔት የተሰኘ የብራሰልስ መቀመጫውን ያደረገ የአፋብንን መግለጫ ተከትሎ በተለይ ደግሞ ብሔራዊ ምክክር ኮሚሽኑ እያካሄደ ያለውን ሂደት ሙሉ ለሙሉ አፋብን ሪጀክት ማድረጉን ኮት አድርጎ ዛሬ በአውሮፓ ለሚገኙ አንባቢያን ተደራሽ እንዲሆን ለማድረግ የተሄደበት ርቀት አለ። እነዚህን ሁሉ ጨምሮ በርከት ያሉ ጉዳዮችን እንነግራችኋለን። የሰብአዊ መብት ኮሚሽን እንደዚሁ ይዞት የወጣው ሪፖርት አለ። መነኮሳትን ግድያ በተመለከተ ዓለም አቀፉ ተቋማት ሪስፖንድ እያደረገ ያለበት መንገድ የሚገርም ነው። በርካታ ጉዳዮች አሉ ማለት ነው። እስከ መጨረሻው አብራችሁን ከቆያችሁ ብዙ ነገር ነው የምናወራው። እንዳልኩት ፕሮግራሙ ለብዙዎች ይድረስ። ላይክ፣ ኮሜንት፣ ሼር አድርጉ። በሳተላይት የምትከታተሉን ሰዎች ሀሳብ አስተያየቶቻችሁን ሲደመር 1723093725 ላይ ጻፉልን። ችግሮች፣ ቅሬታዎች ወይንም ጥያቄዎች ካሏችሁ እንደዚሁ በደንብ በስፋት ላኩልን። በአማራ ትግል ውስጥ ተጠያቂነትን ይስፈን ነው። ሁልጊዜም ግልጸኝነት ይስፈን። የምንሰራውን ስራ ህዝባችን ይወቅ። ተጠያቂነትም ካለ ኃላፊነት እንወስዳለን። ለምናደርጋቸው ነገሮች ሁሉ የበላይ ጠባቂያችን የአማራ ህዝብ ነው። የምንታመንለት ለህሊናችንና ለአማራ ህዝብ ትግል ነው። ያንን ለማሳካት በየመድረኩ ይህንን አስቀድመን እንሰራለን ለማለት ነው። እንዳልኩት ፕሮግራሙን ላይክ፣ ሼር እያደረጋችሁ ጠብቁን። አንሙትን እጋብዛለሁ። መልካም ቆይታ እንዲሆንላችሁ ከልብ እየተመኘው ማለት ነው። ወንድም አንሙት እንኳን ደህና መጣህ። እንዴት አለ? አለሁ ደህና ነኝ። እንኳን ደህና መጣህ አንተም። እንግዲህ ትናንትና በጣም መሳጭ ውይይት ስንመለከት ነው ያመሸነው። አንተም የተሳተፍክበትና በጣም ጥሩ ነበረ። እንግዲህ ቀንም በኤዲቶሪያላችን ለማንሳት ሞክረናል። በጣም ብዙ ምላሽ፣ ብዙ አስተያየት አጀንዳ ሆናችኋል። ከትናንት ጀምሮ ከ50 ሺህ በላይ ሰው የተከታተለው ድንቅ መድረክ ነው የነበረው። ተመልካቾችን ሰላም ለማለት ፈልጋለሁ። ኤቢሲ ብሬክዳውን ላይ የምትከታተሉን፣ በሳተላይታችን አማራ ሳት ቲቪ የምትከታተሉን፣ እንደዚሁም በረምብል ገጻችን አማራ ቲቪ አማራ ላይ አማራ ቲቪ ኤቢሲ ቲቪ አማራ ላይ የምትከታተሉን የረምብል ተመልካቾች ሁላችሁንም ሰላም እንላለን። ሳምንቱን ጀምረናል። እንግዲህ የሚዲያ ትግላችን ይቀጥላል። መልካም ቆይታ ይሁንልን ወንድም አለ። መልካም አንሙት እንኳን ደህና መጣህ። በድጋሚ አመሰግናለሁ። ቤተሰቦቻችንን ሰላም እንላለን። ሃክሮ ሎጂስቲክስ ከልብ እናመሰግናለን። ሁልጊዜም ሳምንት ጥሩ እንደነበረ ተስፋ አደርጋለሁ። ክብር የሚገባት እህታችን ኬዋይ እና የቢሲ ቤተሰቦች ሀቅ ያለውን ጨምሮ ሌሎቻችሁም እንኳን ደህና መጣችሁ ማለት ፈልጋለሁ። ሀያት ኡስማን እንኳን ደህና መጣሽ እህታችን፣ የቢሲ ሜምበር ሆናለች ሀያት። እሷንም እንኳን ደህና መጣሽ ማለት እንፈልጋለን። እንደምሳራጋውም የቢሲ ቤተሰብ ሆነዋል። ሁላችሁም ክብር አለን። ስለምታደርጉልን ድጋፍ፣ ስለምትተማመኑብንና
በእውነት ህዝባችንን እንድናገለግል እድል ስለምትሰጡ በዚህ ትግል ስም አመሰግናችኋለሁ። በእርግጠኝነትም አታፍሩብን፣ የምትተማመኑብን ወንድሞቻችሁ ነን። በገብቶን ነው በዚህ ትግል የተሰለፍነው የሚለውን ነገር ሁልጊዜም ማንሳት ፈልጋለሁ። ሳይገባን አይደለም በአማራ ትግል ውስጥ በስሜት ወይንም ደግሞ በሌላ መንገድ አይደለም የመጣ ነው። የአማራ ህዝብ ትግል አሸናፊ ይሆናል ከሚል ፍጹም እምነት ነው ሌት ተቀን የምንሰራውም ያንን ለማሳካት ነው። ወንድም አንሙት፣ አንተም ስላለህን ክብር ይሰማናል። የቢሲ ፕሮግራም ላይ የቢሲ ቤተሰቦችም ሁላችሁም ከጀርባ ያላችሁ ቴክኒሻኖቻችንም በረከትን ጨምሮ ሁላችሁም ስላላችሁን ክብር ይስጥልን ማለት ፈልጋለሁ። የቢሲ በርካቶች ስቲከር እየገዛችሁ ነው። ቤክስ በኋላ ሰላም ልበላችሁ። አልፎ አሁን ከዚህ በኋላ የምትመጡትን አንሙት ቀጥታ ወደ ፕሮግራማችን እንለፍ። ትላንት ከነበረው ቆይታችን ቲክቶክ ላይ የነበረው ፕሮግራም በተመለከተ ትንሽ ሐሳብ እናንሳ። በዛን ጀምር ወይስ የምታነሳልኝ ነገር አለ? አስቀድም። አይ እሱን ብናስቀድም መልካም ነው ብዬ ነው የማስበው። እኔም እንደ ተመልካች ዝግጅቱን አይቼዋለሁ። እንዲህ አይነት መድረኮችን መሳተፍ አስፈላጊ እንደሆነ ተነጋግረንም አምነንበትም ነው የቀረብከውና እውነት ለመናገር በጣም በጣም ደስ የሚል መድረክ ነው። የሚሸሹ መድረኮች እንዳይኖሩ እንግዲህ በኢትዮጵያ ውስጥ እየተደረገ ባለ ትግል ውስጥ ተጽዕኖ እየፈጠረ ያለው የአማራ ትግል ከፍተኛ እድገት ላይ እየመጣ ያለው የአማራ ትግል የሚሸሻቸው መድረኮች፣ የሚያፍርባቸው መድረኮች፣ ባይታወር የሚሆኑባቸው መድረኮች አያስፈልጉምና እንዲህ አይነት ነገሮችን አጠናክሮ መቀጠል እጅግ በጣም አስፈላጊ ነው። በአጠቃላይ ግን በጣም በርካታ ጉዳዮችን አንስታችሁ ነው ስትወያዩ የነበረው። ኢትዮጵያ በአሁኑ ወቅት ያለችበት ሁኔታ ከተለያየ ፖለቲካ መድረክ ወይም ቡድን ልበለው ወይም ማስተላለፍ እንግዲህ ከትግራይም ከኦሮሚያም ከአማራም አንተ ነበርክና ከሌሎችም በየአካባቢ ያለው ትግል ምንድነው፣ አገዛዙ ላይ ምንድነው ያለው ግንዛቤ የሚለውን ነገር አንተም የአማራ ትግል ምን ያስባል፣ ምን ያልማል፣ ኢትዮጵያን የተለያዩ አካላትን እንዴት ይመለከታል የሚሉ ጉዳዮች ሁሉ ተነስተው የተመከሩበት ነውና እንዲህ አይነት መድረኮች በእርግጠኝነት ከዚህ በኋላ የአማራ ፖለቲካ ታጋዮችና ኃይሎች የሚሳተፉባቸው፣ ተጽዕኖ የሚያደርጉባቸው፣ ሐሳባቸውን የሚያገሩባቸው እንደሚሆኑ ያለምንም ጥርጥር መቀበል ማመን ይገባናል። ስለዚህ የትኛውም የፖለቲካ መድረክ ላይ ሐሳቦቻችንን፣ ዓላማዎቻችንን ስለ ትግሉ ያለውን እምነት፣ አመለካከት፣ ዓላማ ማስረዳት፣ መግለጽ የምትችሉ አንተን የመሰሉ ወንድሞች የሚሳተፉባቸው እንዲሆኑ የግድ ነው የሚለውና ተስፋ አደርጋለሁ። በእርግጥ ክፍል 1 ነው ብለዋል አዘጋጆቹ። ክፍል 2 ይቀጥላል። ሌሎችም ተመሳሳይ መድረኮች ይቀጥላሉና ሌሎችም በርከት ያሉ ጉዳዮች ላይ ሰፊ ውይይት እንደሚደረግ እንጠብቃለን። በአጠቃላይ ግን ተሳትፎ ምን ይመስል ነበረ? እንዴት አገኘኸው አንተ? እስኪ ያንተን ሪፍሌክሽን ልውሰድ። ሁለት ነገሮች ላይ ነው ሐሳብ የምሰጥ። አንደኛው ከሂደቱን በተመለከተና ተሳትፎን በተመለከተ ነው። ሁለተኛው ደግሞ ከዛ በኋላ ያለውን ሪአክሽን በተመለከተ ነው። እንደዚሁ ምስልህና ድምጽህ ጠፋ መሰለኝ ትንግርቱ። ተስፋ አደርጋለሁ ትመለሳለህ። በአጠቃላይ ግን ተመልካቾች እኔ እንዲህ አይነት መድረኮች ብዙ ጊዜ አማራ ብሔርተኞች የሚሳተፉባቸው ሐሳብ የሚያጋሩባቸው አይደሉም። በዚያ የተነሳ የተለያዩ ግለሰቦች፣ የፖለቲካ ሰዎች የአማራውን ትግል በተመለከተ የሚያራምዱት አቋም፣ የያዟቸው አመለካከቶች ብዙ ጊዜ ትክክለኛውን የትግሉን ገጽታ የማይገልጹ ሆነው እንመለከታቸዋለን እና ይሄ በአንድ በኩል ከአማራው ልሂቅ ከአማራው ታጋይ ሙስንነት የሚመነጭ ነው ብዬ ነው የማስበው። በየትኛውም አጋጣሚና ሁኔታ ውስጥ ሐሳብን፣ ትግልን ማንጸባረቅ፣ መግለጽ፣ ማስረዳት በጣም አስፈላጊ ነውና ከተመለስክ ትንግርቱ ቀጥል። አንተ በሁለት ነጥቦች ላይ ሐሳብ ተነስተህ ነበር። በሁለት ነጥቦች ላይ አንደኛው የዝግጅቱን በተመለከተና ዝግጅቱ ላይ ተነሱ፣ ከዛ ሁለተኛው ደግሞ ሪአክሽኑን በተመለከተ ነው። አድማጭ ተመልካቾች ይሄንን በደንብ ሼር አድርጉት። በነገራችን ላይ የቀረቡት እንትኖችም አሉ፣ ትችቶችም አሉ። አይ ቲንክ እነሱንም በተወሰነ መንገድ አድሬስ ማድረግ ጥሩ ነው የሚሆነው። ሮብ ዕለት ነበር አንሙት ይሄ ዝግጅት ታስቦ የነበረው። እኔን ኮሚኒኬት ያደረጉኝ ማክሰኞ ዕለት ነው። ሮብ ዕለት መንገድ ሄድ ነበርና መንገድ ስለመሄድ ሮብ ዕለት ፕሮግራሙ ላይ መገኘት አልችልም፣ ይቅርታ አልኳቸው። ከዛ ሮብ ዕለት እኔ መገኘት እንደማልችል ሲያውቁ ምንድነው ከተለያዩ ብሔረሰቦች የተለያዩ ሰዎች በዚህ መድረክ ላይ እንደሚገኙ አንተም የአማራውን ድምፅ ወክለ ብዙ እየለፋ ስላለ ተገኝተ አማራው አልተወከልኩም፣ እንደዚህ አይነት ቦታ ላይ አልተጋበዝኩም የሚልባቸው ጊዜያቶች አልፈዋል። አሁን አማራው ስለራሱ የሚናገርበት ዘመን ላይ ነው። እኛም የምንሰማበት ጊዜ ስለሆነ እንዲህ አይነት መድረክ ላይ እንድትገኝ እንፈልጋለን አሉ።
ሮብለት አልቻልኩኝም። ስለዚህ ሮብለት የነበረው ፕሮግራም ተሰረዘ። እኔ ባለመቻሌ ምክንያት አንድሙት እኔ እንደሚያደርጉ ነበር ማውቀው፣ ግን እሱ ቢሳተፍ ጥሩ ነው አሉና ለኔ አመቺ በሆነ ቀን እንዲሆን ተብሎ ወደ እሑድ ፕሮግራሙ እንዲገፋ ተደረገ። ሐሙስ ዕለት ኤዲቶሪያል ላይ ያቀረብኩት የኤቢሲ ኤዲቶሪያል ላይ መድረኩን ከአማራ ጥቅም አንጻር እንገምግመው ተብሎ በአማራ ጥቅም አንጻር ገምግመን የጋራ አድርገን ነው እዛ ቦታ ላይ የተገኘሁት። የእናንተ ውድ ጓዶቼ ምክረ ሀሳብም ጭምር ነው። እዛ ላይ ኃላፊነት ወስዳለሁ ማለት ነው። ዝም ብዬ አይደለም የምሄደው። ተመካክረንበት መድረኩ ላይ ብንገኝ ምን እናወራለን፣ ምን እንጠቀማለን፣ ያ ኦዲየንስ የማን ኦዲየንስ ነው? የኛ የአማራ ኦዲየንስ በእኛ ሚዲያ ፕላትፎርሞች እናገኘዋለን። ግን የማናገኛቸው የአማራን ትግል በተመለከተ የተለያየ አይነት ግንዛቤ ያላቸው የነጀዋር እና የሌሎችም ኮንስቲቱንሲ ያላቸው ኦዲየንሶች ያሉበት መድረክ ሊሆን እንደሚችል ገምተን እዛ መድረክ ላይ ብንገኝ የአማራን ትግል በትክክል ሌሎች በተለይ ኢትዮጵያውያን እንዲገነዘቡት ለማድረግ እድል ይፈጥራል የሚለውንና በህዝቦች መካከል በተለይ መተማመን እንዲፈጠር የአማራን ትግል በተመለከተ በርካታ አሉባልታዎች ሲሰሩ ስለነበረ በጨፌ ማንሙት በተደጋጋሚ ስናንሳው እንደነበረ አንገት የሚቆርጥ ኃይል መጣላችሁ ነው እየተባለ ለኦሮሞ ህዝብ በተደጋጋሚ የሚነገር የነበረውና እንዲህ አይነት አመለካከቶችንም ጭምር መስበር ስለሚያስፈልግ ህዝቡ የአማራውን ትግል በትክክል ምን እንደሆነ ኢን ኤንድ አውት እንዲያውቅ ማድረግ ይገባናል። ለሚሰማን ለእኛን ከኛ ጋር ተመሳሳይ ሀሳብ ላለው ሰው ብቻ ሳይሆን ከማህበረሰባችን ለወጡ ልሂቃን ወይም ህብረተሰብ ክፍሎች ብቻ ሳይሆን የእኛን ትግል በጥርጣሬ ለሚመለከቱ የህዝባችንን ተጋድሎ በተለየ መንገድ እንዲመለከቱ የተገደዱ ማህበረሰቦች ጋር ሄዶ ሐሳብና አስተያየትን ማጋራት አስፈላጊም ስለነበረ ነው። ይህንን ወሰንን። በዛ መድረክ ላይ እንድንገኝ ሆነ። አንሙት እዛ መድረክ ላይ መገኘት ጠቀሜታው፣ ፋይዳው ከአማራ ትግል እድገት አንጻር ምን ያሳየናል? ከዚህ በፊት አማራዎች የማይወከሉባቸው መድረኮች በኢትዮጵያ ውስጥ ብዙ ጊዜ እንግዲህ ስንተች ኖረናል። አማራዎችን የማይጋበዙባቸው መድረኮች እየተባለ ብዙ መድረኮችን ስንተች ነው የከረምነውና እድሎቹ ሲመጡ እነዚህ መድረኮች በእውነት ትናንትና በነበረው ግለሰቦች ባላቸው የፖለቲካ ተሳትፎ ምክንያት እንዲህ አይነት መድረኮችን እያገለልን በምን አይነት መድረኮች ላይ ልንገኝ እንችላለን የሚለውንም ጥያቄ ጠይቀን ለራሳችን መልስ ሰጥተን ነው መድረኮቹ ላይ መገኘት ያለውን ፋይዳ ተግባብተንበት እዛ ቦታ ላይ ለመገኘት የቻልነው። መድረኮቹ ላይ የተነሱትን ጥያቄዎችም ሀሳቦችም ተመልክታችኋል። ፓነል ነው፣ የፓነል ሴሽን ነው። እዛ ቦታ ላይ ከአማራ የመጣን ልጆች የአማራን በተመለከተ እናነሳለን። ኦሮሚያ ላይ ያለው የኦሮሚያን ያነሳል። ከትግራይም ከሌላው አካባቢ ያለውም የተለያየ ከደቡብም የመጡ ወንድሞች እንደዚሁ ያለውን ነገር ያነሳሉ። ከዛ ውጪ ደግሞ እንደዚሁ ከመጨረሻ ላይ ከኦዲየንስ የሚነሳ ከተመልካች አድማጭ የሚነሳ ጥያቄም ነበር። እነሱን አድሬስ ማድረግ ይገባ ነበር። በጣም በቂ ሰዓት የለም። እውነት ለመናገር እኔ እንደዚህ አይነት ፕላትፎርም ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ ላይ ስገኝ። ማለት ኦፍኮርስ ከዚህ በፊት 2-3 ጊዜ ተገኝቻለሁ፣ ግን ሰዓትን በተመለከተ ሰዓት ሊሚቴሽን ያለበት ሂደት ላይ ስገኝ የመጀመሪያ ነው። በዚህ ምክንያት መፈልጋቸውን ነገሮች በሚገባው ዲቴል ላላነሳ እችላለሁ፣ ግን የአማራን ትግል የአማራን ጥቅም በተመለከተ በሚገባ ለማስተጋባት የሚያስችል እድል ነበረ። ሰዓቱ ያነሰ ቢሆንም በደንብ ያንን አድሬስ ለማድረግ እድሉ ነበረ። ኖቶሊ በአማርኛ ቋንቋ እንደውም የኦሮምኛ ተናጋሪዎችን አድሬስ ሊያደርጉ የሚችሉ አንዳንድ የኦሮምኛ ቃላቶችንም በመሃል በመጠቀም ለሰፊ ኦዲየንስ ትግላችንን በተመለከተ መረጃዎች እንዲደርሱ ለማድረግ ጥረት አድርገናል ማለት ነው።